ኮምፒውተር ሊገዙ እያሰቡ ከሆነና ላፕቶፕ መግዛት ትክክለኛ አማራጭ ነው ወይ ብለው ከጠየቁ መልሱ በኮምፒውተሩ ሊሰሩበት እንዳሰቡት ስራ አዎ ሊሆን ይችላል። በዚህ ቪዲዮ ለውሳኔው ይረዳዎት ዘንድ ላፕቶፕን ከዴስክቶፕ የሚለዩትን ዋና ዋና ነገሮች እናያለን። ሃይ ሰላም ነው፣ እኔ ማይክ እባላለሁ። በኮምፒውተር ሳይንስ ፊልድ የረጅም ዓመት ልምድ አለኝ። በዚህ ቻናል የተለያዩ የኮምፒውተር ሳይንስ ትምህርቶችን የምንማር ይሆናል። ለቻናሉ አዲስ ከሆኑ ሰብስክራይብ ማድረግዎን አይርሱ። መልካም ጊዜ። በዴስክቶፕ እና ላፕቶፕ መካከል ዋነኛ የምንለው ልዩነታቸው ተንቀሳቃሽነት ላይ ነው። ላፕቶፖች መጠናቸው ያነሰና ቀላል ስለሆኑ አንስተን የፈለግነው ቦታ በመውሰድ መጠቀም እንችላለን። ሁሉም መሰረታዊ ክፍሎቹ ማለትም ስክሪን፣ ማውዝ፣ ኪቦርድን የመሳሰሉት በላዩ ላይ አብሮት የተሰሩ ስለሆነ ላፕቶፕን ለአገልግሎት ማዘጋጀት እጅግ ቀላል ነው። ክዳኑን ብቻ ከፍቶ መጠቀም መጀመር ይቻላል። ላፕቶፕ ላይ እንደ ችግር ልናነሳ የምንችለው ከዴስክቶፕ ሞኒተር ጋር ሲነጻጸር ያነሰ ስክሪን ስላለው ነው። ይህም አንዳንድ ስራ ስንሰራ ሰፊ ስክሪን ስለሚያስፈልገን ነው። ሌላው ከዴስክቶፕ ጋር ያለው ዋነኛ ልዩነት በላዩ ላይ የተገጠመው ባትሪ ነው። ይህም ላፕቶፑን በፈለግነው ቦታ ወስደን ለመጠቀም ያስችለናል። ባትሪው ሲያልቅም ቻርጅ በማድረግ መሙላት እንችላለን። መብራት እንኳ በአጋጣሚ ቢጠፋ ባትሪው እንደ መጠባበቂያ ኤሌክትሪክ ኃይልነት ያገለግለናል። ላፕቶፖች በማውዝ ፋንታ በላያቸው ላይ የተገጠመ ተችፓድ ወይም ትራክፓድ የምንለው አላቸው። ይህም እንደ ማውዝ ስክሪኑ ላይ ያለውን ቀስት ለመቆጣጠር ይጠቅመናል። የምንጠቀመውም በጣታችን ስዕል እንደምንስል እንቅስቃሴ በማድረግ ሲሆን ለመጀመሪያ ጊዜ ሲጠቀሙት ከማውዝ ይልቅ ትንሽ ግር ሊሎት ይችላል። ዴስክቶፕ ኮምፒውተር ሲገዙ የተለያዩ ስክሪን፣ ማውዝ እና ኪቦርድ እንደ ምርጫው ማጣመር ይችላሉ። ላፕቶፕ ላይ ግን እነዚህ ክፍሎች በላዩ ላይ የተሰሩ ስለሆነ ይህ አማራጭ የለውም። ነገር ግን ከፈለጉ የላፕቶፑን መሰኪያዎች በመጠቀም የተለያዩ ስክሪን፣ ማውዝ እና ኪቦርድ በማጣመር ላፕቶፑን ወደ ዴስክቶፕነት መቀየር ይችላሉ። ሲፈልጉም እነዚህን ክፍሎች በመንቀል ላፕቶፑን በፈለጉት ቦታ መጠቀም ይችላሉ። እስካሁን እንዳየነው በላፕቶፕ እና በዴስክቶፕ ኮምፒውተሮች መካከል ወሳኝ የሆነ ልዩነት አለ። እናም የትኛው አይነት ኮምፒውተር የእርሶን ፍላጎት እንደሚያሟላ በማየት ለመግዛት መወሰን ይችላሉ። ይህ መረጃ የጠቀሙት ከሆነ ከጓደኞቹ ጋር ሼር በማድረግ ያጋሩት። ለተጨማሪ የቴክኖሎጂ ምክሮችና ዘዴዎች ቻናሉን ሰብስክራይብ ማድረግዎን አይርሱ። ጥያቄዎች ወይም ሌሎች አስተያየቶች ካሉት ደግሞ ከታች ባሉት የአስተያየት መስጫ ላይ ማስቀመጥ ይችላሉ። በሌላ ቪዲዮ እስከምንገናኝ ሰላም።